ተወልጄ ያደግኩት በዚህ በቂርቆስ እኛ የትውልድ ሀገራችን የተፈጠርንበትን ታቦት ቅዱስ ቂርቆስ ቅዱስ ቂርቆስ ስንፈጠር ጀምሮ ከፈጣሪ ቀጥሎ አባታችን ነው። እናቱ ቅድስት ሄሊቃ እናታችን። እኛ አሁን ብዙ ሰዎች የተወለዱበትን ሀገር ያውቃሉ። እኛ ግን ተፈጠርንበት ቅዱስ ቂርቆስ። ስሜ ኤልሳቤጥ ገብረ ማርያም ይባላል። ተወልጄ ያደግኩት ይህንን እዚህ የምታዩት ግቢ ውስጥ ነው። ከዚህ ሀገር ከወጣሁኝ 38 ዓመት አልፎኛል። የመጀመሪያ የቅዱስ ቂርቆስ የሰንበት ተማሪ ገና በ9 እስከ 12 ዓመት ባለው እድሜ ሳገለግል የነበርኩኝ። ከዛ በኋላ ደግሞ ወንድሞች አሜሪካን ሀገር ይኖሩ ስለነበረ አባቴ ቀኛዝማች ገብረ ማርያም፣ እናቴ እማሆይ ሮማን ወርቅ አምደ ብርሃን ለዛ እንትን ብለውኝ ወደ አሜሪካን ሀገር ከወንድሞቼ ጋር እንድገናኝ ተልኬ አሁን ደግሞ በየዓመቱ ቤተሰቦቻችን ቅዱስ ቂርቆስ ሐምሌ ገብርኤልን ደግሰው የሰፈሩን ሁሉ ህዝብ የሚጠሩበት። ሰሜ ደረጀ ማለት ያው ቂርቆስ አካባቢ የሚገኙ ወጣቶች በኪዲ አካባቢ ወይም በቤድሮ ገነት ቤት እዛ አካባቢ ወጣቶች ነን። ያው ሁሌ በዓመት እንደዚህ የበረከት ስራ እንሰራለን። ያው እግዚአብሔር ይመስገን በዓመት ሁሌም እየተሻሻለን ነው የምንሄደው። ስንጀምረው በቆሎና በውሃ ነበር። ያው 9ኛ ዓመታችን ዘንድሮ ያው 10ኛ ዓመታችን ደግሞ ከፍተኛ ነገር እናከብራለን ብለን አስበናል። ሞገስ ገብረ ማርያም ኪዳነ ወልድ እባላለሁ። ተወልጄ ያደግኩት ቂርቆስ ቤተክርስቲያን አካባቢ ድሮ ቀበሌ 23 የቤት ቁጥር ያው እንደምታዩት 258 ነው። እዚህ ተወልጄ አድጌ እድሜ ኮሌጅ ሲደርስ ወደ አሜሪካን ሀገር ሄጄ አሜሪካን ሀገር ተምሬ የምኖረው ሎስ አንጀለስ ከተማ ነው አሁን ያለሁት እና እዛም በንግድ ስራ ላይ ተሰማርቼ የመጀመሪያውን ኢትዮጵያን ሬስቶራንት ሎስ አንጀለስ ከተማ ውስጥ ከፍቼ ባለፉት 30 ዓመታት ውስጥ እኔና ወንድሜ ያንን ቢዝነስ እናደርጋለን። ወደ ኢትዮጵያም እየተመላለስኩ አንዳንድ ስራዎች እሰራለሁ እና ይሄ ነው እንግዲህ የሰፈራችን ስያሜ ይባላል። ገብረጋሙ ማለት ነው። እንግዲህ ይህን ሀገር መጀመሪያ ሲመሰረት ከየቤታችን ውሃና ዳቦ ይዘን እየመጣን ነበር የጀመርነው። እግዚአብሔር ይመስገን አሁን በይደርሰናል። በዛሬው ቀን ያስተናግደናል። በጣም ደስ ብሎናል። ማህበራችን ነው። ይህ ማህበር ከተጀመረ ከውጭ ያሉ ወንድሞች አሉ። እዚህ ያሉ ወንድሞቻችን ተሰባስበን በየዓመቱ ቂርቆስ እንደገና ሌላ መጥተው ቂርቆስን አክብረው የሚውሉትን በሙሉ በተቻላቸውና አቅማችን በቻለን እያቀመስን በረከትን እንዘጋቸዋለን። አሁን ያላችሁት በድሮ ስሙ ገነት ፓስትሪ ኬክ ቤት ነው። ላይ ቅዱስ ቂርቆስ ማለት ነው። ቅዱስ ቂርቆስ በዓለ መንገድ እያከበርን ያው ከጎናችን ሆናችሁ ለረዳችሁ ለተባበራችሁ በጣም እናመሰግናለን። የዓመት ሰው ይበልሽ። እኛ አዳዲስ ድንኳኖች ተተክለው በሰፈሩ ስናይ ድግስ ስናይ ለኛ ሁሉ ግርም ይለናል። ምክንያቱም የሚደገሰው በሙሉ እዚህ ግቢ ውስጥ ብቻ ስለነበረ ሰንጋው ሲጣም ካህናቶቹ መጥተው ሲያሸበሽቡ በቃ ያ ትዝታ ነው በየዓመቱ እያሮጠ የሚያመጣን። አሜሪካን ሀገር ኑሮ ቀላል ሆኖ ሳይሆን ግን ተወልደን ያደግንበትን የእናት አባቶቻችን ፈለግ ለመከተል ነው።
አባታችን ለኛ ያላደረገልን ነገር የለም። እንደው በዚህ አሁን በቂርቆስ አጥቢያ ከምንኖር ወጣቶች አብዛኞቻችን እንደው ለመመስከር ያህል በራሱ መዘላለነትና በራሱ ጉድለት ካልሆነ በስተቀር አባታችን አንድ የጣለውን ለአጥቢያው እና ምስክርነቱ ደግሞ ከአባር ከቸነፈር ከተላላፊ በሽታ እጠብቃቸዋለሁ ባለው መሰረት ከዚህ ቀደም የመጣው ማንም የቂርቆስ ልጅ በዚህ በሽታ የሞተ እኔ ብዙ ጊዜ የምለው አባባል አለ። እኛ ዛሬ ነው ካላንደራችን አዲስ ዓመት የቀየረው። ልክ በቂርቆስ ቀን ነው የምንቀይረው ካላንደራችን። በቂርቆስ ጋር ያለን ግንኙነት ይሄንን ይመስላል። ያለ እኔ ነው በጣም ብዙ ደብረ ሲሄድ ቂርቆስ እድለኛ ነው እላለሁ። ወጣቱ ይዘን ያ እንደዚህ ብንሳየው በጣም ነው ደስ ይላል። በጣም ትልቅ ትዝታ ያለበት ቦታ ነው። ቂርቆስ ውስጥ ስንኖር አሁን እንደምታዩት እንግዲህ እንደዚህ አልነበረም። ለኛ ቂርቆስ ከአያታችን ጀምሮ የመጣ ስለሆነ ታሪካዊ የሆነ ስለሆነ በዛው ውስጥ ነው ያለፍነው። አያታችን አለቃ አምደ ብርሃን በለጠ ይባላሉ። ቅዱስ ቂርቆስ በሁለተኛው አለቃ ሆነው ሲያገለግሉ የነበሩ ናቸው። የዮሴፍም አለቃ እንደገና ደግሞ የእስጢፋኖስም አለቃ ሆነው በጥምር ሲያገለግሉ ነበር። እዚህ አካባቢ እንግዲህ ያው እድገታችን በፍቅር በጣም ለብዙ ሰው የማይገነዘቡና የማያውቁት ነገር ቢኖር ቂርቆስ ውስጥ ተወልዶ ማደግ ማለት በቃ ትልቅ ፍቅር ነው። በቃ ትልቅ ፍቅር ነው። አባታችን የተባረከ ነው ስምህ እኛ ልጆች ቃላት የለኝም። ዛሬም አድሬ ነው እንግዲህ ሽፍን ብያ የመጣሁት። ህፃናቶች ሆነን ትዝ የሚለኝ ነገር ቅዳሜ ለታ እሁድ ለታ የኔታ ለአለ ሁሉ የሚባሉ አባት ነበሩ። በዛን ጊዜ በጥንት ጊዜ ከሌላ አገር የመጡ መምህር የታወቁ የግብረ ገብ አስተማሪ ሆነው እዚህ ሀገር በየነበረድ የሚባል ትምህርት ቤት ውስጥ የሚያስተምሩ አባት ነበሩና እሳቸው የኛ የሰንበት ትምህርት ቤት አስተማሪ ነበሩ። በአንድ ወር ግዕዝን በሚቀጥለው ወር እዝል ተምረን ሴት ልጆች ያን ጊዜ ቤተክርስቲያን ውስጥ ቆመው ተሰጠው መቀበል የማይችሉበት ነውር የነበረበት ዘመን ነውና እኛ በዛን ጊዜ ስንቀርብ ይገርማችኋል ድምጻችን በጣም የሚያምር ወጣት ልጆች ስለነበር ዲያቆኖቹን ለመብለጥ ውድድራችን የነበረው ትዝታዬ ሌሊቱን ትንሣኤ ሲመጣ የምናድረው ገና እንኳን ማደር በእኛ አልነበረም። የምናሸበሽበው ጽላት ተከትለን አብረን ወርደን ከበሮ እየመታን ቅዱስ ቂርቆስ እንትን ሲል ሕፃን ንዑስ እያልን የምንዘምረው ሁሉ ትዝታዬ ነው። ቂርቆስ ተራዳይነት ለአካባቢው ለእኛም ትልቅ ቦታ ያለን ሰማዕቱ ከፈጣሪ እንዲያማልድ የምንጠይቅበት ከአዲስ አበባ ላይ ብቸኛ ቤተክርስቲያን ጸሎት ቂርቆስ ለእኛ ለዚህ አካባቢ ልጆች ልዩ ክብር አለ።
እዚህ ላይ ደግሞ አስተዳደጋችን አንደኛው ከአንደኛው ቤተሰብ ያልተለየ ያገኘነውን ተካፍለ አሁን ይህን የምታዩት አካባቢ ኳስ ሜዳ ነበረው። ፍይ የምንጫወተው እዚህ ነበር። ኳስ የምንጫወተው ከጎረቤቶቻችን ከየአካባቢው የሚመጣው ሰው ሁሉ እዚህ ኳስ እንጫወታለን፣ ምን እናደርጋለን። እንግዲህ ትዝ የሚለኝ ከደርግ በኋላ በደርግ ጊዜ እንግዲህ ብዙ ችግር ነበር። አካባቢው ብዙ ለውጥ የሚፈልግ ወጣት ያለበት እየተማረ ያለበት ከዛ ደግሞ አልፎ እንዲሁም እዚህ ጋር ክፍለ ጦሩ ስለነበረ አብዛኛው የወታደሮች ልጆች ስለነበሩ አብዛኛው በዚህ በኩል ደግሞ የዳኛ ልጅ የጠበቃ ብቻ ይሄ ነው ብዬ ለመናገር ይከብደኛል። እና ዋናውና ትልቁ ነገር እንግዲህ እኛም ከክርስቲያን ቤተሰብ የተወለድን በመሆናችንና ቂርቆስ ደግሞ ለእኛ በጣም አማላጃችንና ትልቁ በቃ የምናከብረው ሕፃኑ ቂርቆስን ከወላጆቻችን ወርሰን በመውሰዳችን በየዓመቱ ያው የሚደረገውን ጸበል ከወዳጆቻችን ከጓደኞቻችን ከወላጆቻችን ሲያውቋቸው የነበሩ በሙሉ ልጆቻቸው እነሱም በህይወት ያሉት እየመጡ በአመት አንድ ጊዜ እየተገናኘን እንጫወታለን። ከልጅነት ጀምሮ አሳድጎን ያው ወልደንበት ተድረንበታል። ያው ልጆችን ማፍረተናል። እነዚህ ልጆች ናቸው። አንድም ማለት ተኝታል እና የህፃን በረከት ናቸው። እሱ ያደረገልን ብዙ ነው። እኛ ግን ምንም አላደረግንም። ከፊት ያለ ለማለት ስላክ እንደዚህ እድገታችን ወልደታችን ቂርቆስ ነውና እስከዛሬ ያለነው በቂርቆስ አማላጅነት ነው። እኔ አንድ ነገር ልንገርህ። ለምሳሌ ትናንትና እኔ ያው ፕሮግራም እንትን እያልኩ ጠዋት ላይ መኪና ተበላሽታ ነበር። ያው ለመንቀሳቀሻ መኪናው መሰራት ስላለ ገራጅ ሄድኩኝና እንደ አጋጣሚ ሲሰሩ እንዲህ አለ ቂርቆስ እዚህ እንዱል ፈልገህ ነው አልኩት። ፕሮግራም መከተል ስላለበት እዚህ ያለው ነገር ነው ሴት ለማለት ነው። እንዱል ፈልገህ ከሆነ ችግር የለም እዚህ ነው ታምናለህ። እግዚአብሔር የተመሰገነ ተረክን ያለው ባል ትናንት እየነገርኳችሁ የዚህ ነው። እና በአካባቢያችን ከጀመርን ዘንድሮ የመጀመሪያ ዓመታችን ግን እንደ መጀመሪያ ዓመታችን ደግሞ ቂርቆስ ያደረገልን ያለ ግለት ያለ ምንም ችግር ተጀምሮ እስኪፈጸም ድረስ በዓሉ በሰላም በጤና በፍቅር በመተሳሰብ ደካሞችን በማገዝ አቅመ ደካሞችን ደግሞ ቅድሚያ በመስጠት ልጆች የታቀፉ እናቶቻችንን ቅድሚያ በመስጠት በጥሩ ሁኔታ አሳልፈናል። በጣም በቃ የሚረካ ጥያቄ ነው የጠየቀኝ። ሁልጊዜ ቤተክርስቲያን እናቴ ይዛኝ ስትገባ እንዳሁን ቤተክርስቲያናችንም ያደገ አልነበረም። በመጀመሪያ ትንሽ ቦታ ቤተክርስቲያን ውስጥ ነበረች። ህንፃው የተሰራው በኋላ በእኛ እድሜ እኛ ትልቅ ልጆች ከሆን በኋላ ነው። ህፃኑ ትለን ነበር። ይሄ ህፃኑ እናቱን እየሉጣል አትፍሪ እናቴ ብሎ ይዞ የሄደው ህፃኑ ለህፃን ደግሞ የበለጠ የሚሰማ ነው። ተናገሩ ስለምትል ድንገረው ትምህርት ቤት እንኳን ስንማር ስለት ይዘን ነው። ሚኒስትሪ ስንፈተን ህፃኑን ይዘን ነው። ወደ አሜሪካን ሀገር ለመሄድም ቪዛ እንዲመታ እኮ ህፃኑን ይዘን ነው። እሺ አማላጃችን በትንሽነቱ በእግዚአብሔር አምላክ ተመርጦ የእናቱን ጨርቅ ይዞ ጀግና እንድትሆን እናቱን ያበረታ ለእኛም አማላጅ ሆኖ ይኸው ለዚህ አድርሶናል። ቂርቆስ ዓመታዊ ክብረ በዓል እንኳን በሰላም አደረሳችሁ። ዓመቱ እንደዚህ ያማረ እንዲሆንልን የሁልጊዜ ምኞታችን ነው። ውጭም ያላችሁ ሀገር ውስጥም ያላችሁ ያልመጣችሁ ሳይሳካላችሁ ይቀራል። ቀጣይ ዓመት የተሳካ ያማረ ጊዜ እንዲሆን ከእኛ ጋር ትመጣላችሁ። ዓመታዊ ክብረ በዓል ላይ ብዙ ከአገር ውጭ የነበሩ ሰዎች ይመጣሉ። ክብረ በዓሉን ለማክበር ከውጭ ከአገር ውስጥም ከሰፈሩ ለቆ የሄዱ ሰዎች ብዙ ሰዎች ተሰብስበው በጋራ የምናከብረው በዓል ለዚህ ሰፈር ለየት ያለ ክብረ በዓል ጉልበታችን እስከሚችል ድረስ ዝሮ እስከሚወርቅ ድረስ ነዳያንና ምዕመናንን በመክበር በባዶ
ማረግ በጣም ናፍቀዋል። በየዓመቱ ሰለሞን መለሰ ይባላል። ትውልድ ያደገበት በተለምዶ ሜዳ ሰፈር ወይም ማርገጃ የሚባለው ነው። እንኳን ለቅዱስ ቂርቆስ ዓመታዊ በዓል ሰላም አደረሳችሁ። ሀገር ውስጥም ያላችሁ በውጭም ያላችሁ በመላው ዓለም ያላችሁ ውድ የቂርቆስ ሰፈር ልጆች እንኳን አደረሳችሁ። ይሄማ እንደው ምንም የሚጠየቅም አይደለም። የቂርቆስ እኔ ብዙ ጊዜ አሁን አንዳንድ ጊዜ ቂርቆስ አልማልድም ቂርቆስ ምናምን ለእኔ ቂርቆስ በጣም ትልቁ አማላጄ እና በሱ ኃይልም ወደ አሜሪካን እንደሄድኩ አውቃለሁ። ምክንያቱም ጠዋት ማታ እናቴ ሞኩኔ ጭራሽ አይቲዩንታችንን ሁሉ እየወሰድን ቂርቆስ እንደው እባክህ ከዚህ አውጣን። ምክንያቱም እኔ የወጣሁበት ጊዜ በጣም እልቂት የነበረበት ሰዓት ነው። እዛ እንግዲህ አንዱን እንድነግራችሁ ፈልገው ምንድን ነው ህፃኑ ቂርቆስ ገብርኤል እንዳወጣ ሁላችንም እናውቃለን። እኛም ደግሞ ከዛ እሳት ውስጥ በደረገ ጊዜ ቂርቆስ መንጥቆ እንዳወጣኝ አውቃለሁ። ይሄ ማንም ሊክደው ምንም ሊለው ይችላል። እና ጓደኞቼም ይሄንን ይላሉ። በዛን ሰዓት ግማሾቹ ታስረው ነው እየተደበደቡ በየእስር ቤት ውስጥ ነበሩ። ከዛ መሀል መንጥቆ ስላወጣኝ እኔ ሁል ጊዜ ክብር አለ። ዋረሳት ለቂርቆስ ልጆች የዓመት ነው ዛሬ። ሁላችሁ ውጭ ያላችሁትም ሀገር ውስጥ ያላችሁትም ሁላችሁ በዓሉ የሰላም ዘር የለም ሃይማኖት የለም ምን የለም ተፋቅረን ተከባብረን ነው የምንበላው። ሁላችንም ተከባብረን ጻድቋን ቀምሰን ያለን እንወዳችኋለን። ሰላም ይሁንልን። በስደት ከሀገር ወጣችሁ በተለያየ ቦታ የምትኖሩ ሰፈር ለቃችሁ ሄዳችሁ ዓመቱ ክብረ በዓል እንኳን አደረሳችሁ። ያው የአምና ከጎናችን የነበሩት በሞት የተለዩት ሕፃኑ ቅዱስ ቂርቆስ ነፍሳቸውን በገነት ያኖራቸው። አመሰግናለሁ። በጣም ደስ የሚለኝ ነገር ቢኖር በተለይ በውጭ ያላችሁ በሕፃንነታችን አብረን ስናገለግል የነበር ነው የቅዱስ ቂርቆስ የሰንበት ትምህርት ቤት ተማሪዎች በአሁኑም ሰዓት ይሄንን የምታዩኝ አብሬያችሁ በአገልግሎት አሜሪካን ሀገር ውስጥ ያለሁኝ አባቶች ሁሉ እንኳን ለዚህ አደረሳችሁ ላለው ፈልገው ልክ በሌላ አጥያው ያለው እኛ እንደምናደርገው ብዙ አላውቅምና በሌላ አጥያው ልክ እንደዛ ሌላ ደግሞ መጥቶ የማያውቀው ደግሞ የቅዱስ ቂርቆስ አምርና በረከቱ እስቲ ምን በረከቱ ቀምሶ የታመመው ድኖ ስራ ያጣው ስራ አግኝቶ ልጅ ያጣው ልጅ አግኝቶ እንዲመጣ እንፈልጋለን። አንዱ ወደዚህ በብዛት ሌላው ደግሞ የሚያመጣኝ ነገር ቢኖር በሰሜን ሸዋ ተጉለት አካባቢ ፕራይድ ኢትዮጵያ የሚባል ኤንጂኦ አቋቁመን በዛ አካባቢ ያሉትን ህፃናቶች ትምህርት ቤት ከፍተን ትምህርት ቤቱን በመርዳት የንጹህ ውሃ በማቅረብ ለተማሪዎች የሚያስፈልጋቸው ነገሮች በማድረግ ለሽንት ቤት ለአስተማሪዎች ማደሪያ በመስራት ወጣቶቹን በኮምፒውተር እና በቴክኖሎጂ እንትን እንዲያደርጉ ኮምፒውተሮች ፕሮቫይድ በማድረግ ይህን ሁሉ በማድረግ እየሰራን ከ3000 በላይ ተማሪዎች አሉ እና ዋናውና ትልቁ ነገር እሱ ነው። እየበረታን ነው። እንግዲህ አሁን ብዙ የቂርቆስ ልጆች በየቦታው ስላለን አንድ ላይ እየተናበብን ምን ማድረግ አለብን የሚለውን ደግሞ ወደፊት እያደረግን እንሄዳለን። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ያው በውጭ ያሉ ወንድሞች አሉ መምጣት ያልቻሉ መጥቶም ወደ ሄዱ ወንድሞቻችን አሉ። እንዲሁም በስደት ላይ ያሉ ሌሎች ሊቢያ ላይ ያሉ ወንድሞች አሉ። ከእነሱ እግዚአብሔር የልባቸውን ይምላላቸው ያረጉልንም ደግሞ እግዚአብሔር ይስጣቸው ጨምሮ ይስጣቸው እና እናመሰግናለን። አጠቃላይ በተለያዩ ዓለም የሳንቂርቆስ ወዳጆች በአጠቃላይ ሁላችሁንም ለዓመቱ ወደ ሀገራችሁ መልሷችሁ ከኛ ጋር ለማክበር ያብቃችሁ ላሉ። ሌላው ደግሞ በጣም መናገር ፈልገው እንዳለ እውነቴን ነው የምነግርህ። ያስቆጡ ሰዎች የሚያበሩ ነው የምንሰበሰበው። እነሱ ከትናንትና ጀምሮ እንቅልፍ አልተኙም። ወጡ ሲሰራ እዚህ ሁሉንም አመስግኑልኝ። ሳንቂርቆስ ይስጥልን፣ እድሜ ይስጣቸው፣ ያገኙ አትገኙ ብዬ መልካለሁ። እንግዲህ አሁን ማስተላለፍ ፈልገው መልእክት ምንድን ነው? እባካችሁ የቂርቆስ ልጆች በተለያየ ሱስ ውስጥ ያላችሁ፣ በተለያየ ችግር ውስጥ ያላችሁ ቂርቆስን ተማጸኑት። ቂርቆስ እንግዲህ ሁላችንንም የዛሬ ዓመት ከቁጥር ሳንጎድል ቅዱስ ድግስ አድርጎ በሰላም በጤና ከዚህ ካሁን ካደረግነው ደግሞ በስተንና አምረን ተውበን ነጭ ልብስ ለብሰን ለማክበር ያብቃን። Yeah.
Let's go.